ሴቶች እህቶቻችን ትዳርን ሲያስቡ ያ ጀግናውን እፈልጋለሁ ይላሉ። ጠንካራውን፣ ባለጡንቻውን፣ ብርቱውን እፈልጋለሁ ይላሉ። ግን እህቴ አስተውይ፣ ምናልባት ይሄ ጠንካራው ብርቱ ያልሽው በኢማን ላይ ደካማ ቢሆንስ? ቀኑ ክፍለ ጊዜ ላይ ጠንካራ ሆኖ ትልልቅ ብረቶችን 100 ኪሎ 200 ኪሎ እያለ ያነሳ፣ ነገር ግን ሌሊቱ ክፍለ ጊዜ ላይ ለፈጅር አዛን ሲወጣ ያችን ብርድ ልብስ ከፍ ማድረግ እንኳን የማይችል ከሆነ፣ ይህን ያክል ደካማ ከሆነ አትጎጂም? አላማሽስ አይከሽፍም? አደጋ ነው እህቴ። ስትመርጪ መስፈርትሽ መጀመሪያ ዲን ይሁን፣ አኽላቅ ይሁን፣ ጥሩ ስነ ምግባር ይሁን፣ አላህን የሚፈራ ይሁን። ከዛ በኋላ ያ ሁሉ ሆኖ ጠንካራ ከሆነ ማሻአላህ መወፈቅ ጥሩ። ከዛ ውጭ ግን ተክለ ሰውነት ብቻ ይታይ። ባረከላሁ ፊክ።